ይነሻገሬና ለሰማይ ለምድር ለቆላው ለደጋ ለመላው መንደር ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለውን የእግዚአብሔር ይመስገን። ዛሬ በቪዲዮ ከተፍ ብያለሁ ማለት ነው። ሩም ውስጥ ነው ያለሁት፣ ብቻዬን ነኝ። አላቅም በሌሊቱ ውን ያደርገኛል ውን ማለት ነው። በሌሊቱ እንግዲህ አስቡት እህቶቼ፣ ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ የመጣንበት የዛሬው ቪዲዮ ናሂና ውብዬን በናሂና ውብዬ የናሂና የውብዬ ፕራንክ በጣም ከበድ ያለ ፕራንክ ነው እህቶቼ ማለት ነው። በጣም ከበድ ያለ ፕራንክ ነውና እንግዲህ ናሂና ውብዬን የማያውቅ ሰው ያለ ሰው አይመስለኝም ማለት ነው። ናሂና ውብዬ ማለት ያው ማለት እንደ ሩተና እንደ አብርሽ ብዙም ባይላላጡም የነሱ ሁለተኛ ፕራንክ ሰሪዎች ውብዬና ናሂ ናቸው ማለት ነው። እንግዲህ ናሂ ወንድማችን በጣም የዋህ ሰው ነው ማለት ነው። ናሂ እኔ እንዳየሁት በቃ ካየሁት ጀምሬ የሆነ ማለት ለሴት ልጅ ክብር አለው ናሂ ማለት ነው። እና አንድ ወዳጁ የዩቲዩብ ወዳጁ ማለት ነው በጊፍት መልኩ አይፎን 7 እንደዚሁም ደግሞ የአንገት ሀብል አላቅም ብር ይሁን ወርቅ የአንገት ሀብል ስጦታ ሰጠችው ማለት ነው። እንደ ማንኛውም ሰው አደንቃለሁ፣ ስራህ ደስ ይለኛል፣ ትመቸኛለ ምናምን ብላ ቀረበችው ነው። እሱ ደግሞ በቃ አመሰግናለሁ ብሎ ያንን ስጦታም ተቀበለ። ተቀብሎ ሲሄድ ያው ከውብዬ ጋርም ታጣሉ ማለት ነው። ለምን ትቀበላለህ ምናምን በሚል ማለት ነው። ልጅቷ አይፎኑ ሰጠችውና የአንገቱን ሀብል ሰጠችውና በዛው አንገቱ አካባቢ ሳመችው ማለት ነው። እቺ ልጅ ያገናኘ ሙቤ ወንድማችን፣ ሙቤ ማለት ወደ ቡታጅራ አካባቢ ልጅ ነው። እንደዛ አይነት ነገር ነው። እሱ ነው ከልጅቷንና ናሂን ያገናኘው ማለት ነው። ነገሩ እንዳይደለም ውዶችዬ፣ ነገሩ እንዳይደለም። ልጅቷ የፈለገችው እንግዲህ እንደምትወደው መጨረሻ ላይ በቃ ከቪዲዮ እንዳየ ነው ማለት ነው። እሱን እንደምትወደው እሱን እንደምታፈቅረው ነው መጨረሻ ላይ የተናገረችው ማለት ነው። እንግዲህ ውብዬ እንደ ማንኛውም ስደተኛ አረብ ሀገር ለ7 አመታት ሳውዲ አረቢያ ሰርታ ሄዳ ነበረ። እንግዲህ በመሀል ከውብዬ ጋር ተዋወቁና ተጋቡ፣ በቁርባን ተጋቡ። ከዛም ልጅ ወለዱ። ከዛ ሁለተኛም ሴት ልጅ ወለደች ማለት ነው። ግን አርግዛ እያለ ውብዬ ናሂ ማለት ነው በቃ አንተ እንዴት እኔ በሌለውበት የሰው ስጦታ ትቀበላለህ? እንዴት እሷ አስተዳብሳለች? ምናምን በዚህ ሲጀምሩ ቀልል አድርገው ነበር የጀመሩት ማለት ነው። ግን አሁን በጣም የሚያስጠላ ማለት ትዳራቸው አደጋ ላይ ነው ያለው ማለት ነው። እኔ አላቅም። እኔ ግን ፕራንክ አይመስለኝም። ፕራንክ ቢሆን ኑሮማ እንደዛ እንግዲህ ውብዬ ማለት በቸርቸሪ ነው የወለደች ማለት ነው። እንደዚህ ዝም ብሎ አይደለም የወለደችው ማለት ነው። የመጀመሪያውንም ስትወልድ እቺ ሁለተኛዋንም ስትወልድ እና ፕራንክ ቢሆን ናሂ አጠገቧ ይሆን ነበር ማለት ነው። ምንም ቢሆን አይተዋትም ነበረ። ግን በሰዓቱ ያው የናሂ እህትም እነ ሄሉ ሌላም ልጆች ምናምን ነበሩ። ያው እሷም እግዚአብሔር በሰላም ሁለት ሆና ተገላግላ ወደ ቤቷ ሴት ልጇን አቅፋ ወደ ቤቷ ሄደች ማለት ነው። ግን የሚያሳዝነው ማለት ነው እኔ በውብዬም ለምን እንደዚህ ማለት አሁን ላይ እኮ ውብዬ አንደኛም ታዋቂም ስለሆነች ሌላም ሰው ታዋቂ ለመሆን ምናምን ሁሉም ሰው ይቀርባታል ማለት ነው። ይሄ ማንም የሚያውቀው ነው አይደል? እንደ እህቶቼ ማንም ያውቀዋል። አንድ ፌመስ ላይ ስትጠጊ ጥሩ መስለሽ ትጠጊናው ምናምን ነገር ብዙ ነገር አለ። ሁላችንም ስለምናውቀው ማለት ነው። ግን አሁን ላይ ውብዬ በጎኗ ሆነው አብረው ያሉት የሚያጨበጭቡላት ምናምን የሚጠቅማት አይመስለኝም። አይጠቅሟትም። ለምን ምንም ቢሆን ትዳሯ ነው የሚሻላት ማለት ነው። እና ናሂ ከአንዴም 2 3 ጊዜ በቤተሰብ አስጠየቀ። የእሷን ቤተሰብ ከደብረ ዘይት አስመጥቶ አስጠየቀ። በጓደኞቹ በቃ ከአቅም በላይ በቃ ከአንዴም 2 3 ጊዜ ይቅርታ ብሎ ተንበርክኮ ሲጠይቃት፣ እሷ ግን በፍጹም አይኔን በጨው አጥቤያለሁ ብላ እምቢ አለች ማለት ነው።
አሁን ወለደች። ልጅቷ ስትወልድ እናትየዋ ከአርባ ምንጭ ወደ አዲስ አበባ መጡ ማለት ነው። የማን እናት? የናሂ እናት ማለት ነው። እና በትናንትናው ዕለት ቪዲዮ ቀርጸው ተንበርክኮ ናሂ ተንበርክኮ በቃ ሁለተኛ አይደግመኝም፣ እኔ እኮ አንቺን እወዳለሁ፣ አንቺ ነሽ የወደፊት ህይወቴ፣ በአንቺን አልባ ምንም ይሆንልኝ ነገር የለም፣ አንቺን አልባ ህይወቴ ባዶ ናት ብሎ ተንበርክኮ ስለምናት፣ አሁንም ውብዬ በፍጹም ማለች። በቃ እንዴት አምናለሁ ዛሬ ባለፈው እንደዛ ቪዲዮ ሰርተህ እንደዛ ፕራንክ ሰርተህ ቤት ጥለን ወጣን እኔና ልጅን። አሁን ላይ ደግሞ ለወደፊት ምን በምን አይነት ተማመንባለሁ እንዴት ብዬ ልመንህ እና ብላ አለቀሰች ማለት ነው ውቤ። እንግዲህ የሙቤ እናትም ከቡታጅራ መጡ፣ የናሂ እናትም ከአርባ ምንጭ መጡና ለማስታረቅ ሰብሰብ ብለው እንደዚህ ጓደኞቹ ምናምንም አሉ ሰብሰብ ብለው እያስታረቁ እያለ እርቅ ላይ እያሉ እቺ ሀብል የሰጠችው እና ሞባይል የሰጠችው ልጅ መጣች ማለት ነው። ስትመጣ እንዴት የኔ እህት እስር ቤት ሆና እንዴት እናንተ ይቅርታ ትደራረጋላችሁ? ወደ ትዳርህ ለምን ትመለሳለህ? እኔ የኔ እህት አታሳዝንም ወይ? እንዴት ነው ምናምን ብላ ጓግጫለች ማለት ነው። እና እርቁም በቃ ሳይታረቁ ቀሩ ማለት ነው። ናሂም በቃ ታሁን በኋላ ውብዬ አንቺ ክፉ ሴት ነሽ፣ እንዳንቺ አይነት ሴት አይቻላቅም ብሎ በቃ የመጨረሻ ናሂ በቃ የመጨረሻ ትናንት ተናገራት ማለት ነው። በጣም የመጨረሻ ማለት ነው። እንግዲህ ናሂ ትናንትና ነው የሆነ በቃ አልፈልግም ብሎ በቃ ኩስትር ብሎ የተናገራት ለውብዬ ትናንትና ነው ማለት ነው። እኔ አልፈልግም፣ ለኔ ያዘጋጀልኝን እግዚአብሔር ይሰጠኛል። እኔ አንቺ ለኔ የምትገቢ ሴት አይደለሽም። ከአንዴም 2 ጊዜ 3 ጊዜ 4 ጊዜ እኔ ይቅርታ ለምኜሻለሁ፣ ከዚህ ወዳ ምን ላድርግ ብሎ ስለምናት በፍጹም ማለች ማለት ነው። አሁን ናሂ እናትየዋ የናሂ እናት ሀብሉን በቃ አውልቅ አሁን ቤት የናሂ ጓደኞችም እናትየውም ካብሉ ላይ መተት አድርጋበታለች ነው የሚሉ ማለት ነው። መተት ማለት ነው። እና ትዳሩን ለምንድን ነው የጠላው? ውብዬንስ ለምንድን እንደዚህ የጨከነባት ምናምን እያሉ ቤተሰብም ጎረቤትም ጓደኛ ምናምን በቃ ሁሉም ሀሳብ ውስጥ ሆኗል ማለት ነው። እኔ አንዳንዴ ማለት ነው አንዳንዴ ከታተላቸዋለሁ ቪዲዮአቸው ምናምን ያው ከታተላቸዋለሁ ማለት ነው የናሂና የውብዬም ማለት ነው። እና እኔ የሰው ልጅ ይሳሳታል፣ መቼም ይሳሳታል። ግን ከአንዴም 2 ጊዜ 3 ጊዜ 4 ጊዜ ይቅርታ ብሎ ለምኗት መጨረሻ ላይ ናሂ ከጨከነ ውብዬ ትጎዳለች። እንግዲህ እኛ መቼስ አረብ ሀገር ሰርተን የሄድነ ሌላ አማራጭ የለንም እኮ ልጆቻችን ወልደን ለቤተሰብ ጥለን እንደገና መሰደድ ነው። ይሄ ነው አማራጩ ብዬ ያሰብኩት ማለት ነው። እና እንዴት ነው ውብዬ ማለት ምን ያህል እንግዲህ እንዳየዋት ከሆነ ውብዬ ለዛሬ 3 አመት ነው ወደ ኢትዮጵያ የገባችው። ከገባች ምንም አይነት ስራ ቦታ ላይ አላየዋትም። ያኔ ቤት ውስጥ ነው ያው ልጅ ሰጣት፣ እግዚአብሔር በረከት ሰጣት፣ ቤት ውስጥ ነው የምትውለው ማለት ነው። እና እንዴት አስጨከናት ውብዬ? እንዴት ዞር ብላ ማሰብ እንኳን እንዴት አቃታት ብዬ ፈረድኩባት ማለት ነው። ውብዬ ማለት ያኔ ሴት ልጅ ናት፣ ታሳዝነኛለች ምናምን። ነገር ግን እንደዚህ ወንድ ልጅ ደግሞ ከአቅም በላይ ሆኖ ሲለምናት፣ ተንበርክኮ ሲለምናት አሁን አይደለም ወንድ ልጅ አሁን ጊዜው ማለት ነው እንኳ አይደለም ውጣልኝ ከቤቴ ውጣልኝ ተብሎ ውጣልኝ ባይባልም ሴቶቹ ትዳር ላይ ያለው ወንድ ላይ ነው መንጠልጠል የሚወዱት ማለት ነው። ለምንድን ነው ግን ማለት ሴት ልጅ ሆኖ እንዴት ባለትዳር ባል ላይ ለምን ይንጠለጠላሉ? ለእኔ ጥያቄ ይሆንብኛል ሁሌ ማለት ነው። በእርግጥ ፕራንክ ምናምን ነገር ነው፣ ግን እንዴት አያምርም፣ በጣም ደስ አይልም ማለት ነው። ከባለትዳር ወንድ ላይ ሄዶ መለጠፍ ማለት ይሄ በጣም ዝቅተኝነትን የሚያሳይ ነው እንደኔ ማለት ነው። እና ናሂ ያው ድጋሚ ቤቱ ወጥቷል ማለት ነው። እናትየዋ ትናንትና ሀብሉን ማስወጥ ልቁረጥልህ ምናምን ስትለው በፍጹም ሀብሌንም አትነኪም፣ ልጅቷ ልጅም እኮ ታሳዝነኛለች ምናምን እያለ በቃ ልጅቷን ይስማታል ምናምን። እና በጣም አስቸጋሪ ነው ማለት የፈለኩት ምንድን ነው ይሄ ቪዲዮ ውብዬ የምታዩ ከሆነ ማለት ነው እንግዲህ መቼም አታየውም፣ ግን ወደፊት ምን ይታወቃል፣ አንድ ቀን ልታዩ ትችያለሽ። ግን ከሁሉም ነገር አሁን ላይ አንቺ ቁጭ ብለሽ አራስ ነሽ ምናምን ነገር